መረጃዎችን ወደምንጠይቅባቸው ዘገባዎች ነው የምናልፈው። በሚቀጥሉት ነሐሴና መስከረም ወራት ከመደበኛ በላይ የዝናብ መጠን እንደሚኖር የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታወቀ። ኢንስቲትዩቱ እንዳስታወቀው በሚቀጥሉት ነሐሴና መስከረም ወራት ክረምት ዋነኛ የዝናብ ወቅታቸው የሆኑ ሀገራት ከፍተኛ ዝናብ እንደሚያገኙ ገልጿል። የኢንስቲትዩቱ ዋና ዳይሬክተር ፈጠነ ተሾመ ባለፉት ሰኔና ሐምሌ ወራት በተለያዩ የሀገሪቱ አካባቢዎች መደበኛና ከመደበኛ በላይ ዝናብ መገኘቱን ጠቅሰው ይህ በሚቀጥሉት ወራትም ተጠናክሮ ይቀጥላል ብለዋል። በዚሁ ጉዳይ ላይ ተጨማሪ መረጃዎችን ሊያጋራን ባልደረባችን አባዲ ወይናይ በቀጥታ መስመራችን ላይ ተገኝቷል። አባዲ እንዴት ውለሃል? ያለፉት የክረምት ወራት የነበረው የዝናብ ስርጭት ምን ይመስላል ተባለ? በቀጣይ ወራትስ ምንድን ነው የሚጠበቀው? አመሰግናለሁ። የኢትዮጵያ ሜትሮሎጂ ኢንስቲትዩት አጠቃላይ በክረምት ወቅት ስላለው የዝናብ ስርጭት መጠንና ስለሚኖረው የዝናብ ስርጭት መጠን በዛሬው ዕለት በአዳማ ከተማ መግለጫ ሰጥቷል። በዚህ መግለጫውም አጠቃላይ የትንበያውና አጠቃላይ በክረምት ወራት ማለትም በሰኔ፣ ሐምሌ፣ ነሐሴና መስከረም ወራት ስለነበረውና ስለሚኖረው የዝናብ ስርጭት መጠን ሰፋ ያለ ማብራሪያ ሰጥቶ ነበር። በተለይም ባለፉት 2 ወራት በሰኔና ሐምሌ ላይ በርካታ የዝናብ ስርጭት በተለያዩ ሀገሪቱ አካባቢዎች እንደነበር አንስቷል። በተለይም እነዚህ አካባቢዎች ማለትም የክረምት ወቅት ዋነኛ የዝናብ መጠናቸው ወይም ደግሞ ዋነኛ የዝናብ ምንጫቸው የሆነ የሀገሪቱ አካባቢዎች መደበኛና ከመደበኛ በላይ የዝናብ ስርጭት ያገኙ እንደነበር አንስተዋል። በተለይም ደግሞ የአጠቃላይ ክረምቱ በተለያዩ የሀገሪቱ አካባቢዎች ማለትም በደቡብ ምዕራብ፣ በምዕራብና በመካከለኛው የዝናብ ስርጭቱ ቀድሞ እንደጀመረ ኢንስቲትዩቱ አስታውቋል። በዚህም ደግሞ በ24 ሰዓት ውስጥ ማለትም እንግዲህ ጣቢያ ባለው በተለያዩ አካባቢዎች ወደ 227 በሚሆኑ በተለያዩ ጣቢያዎች አማካኝነት በተሰራው ስራ በ24 ሰዓት ውስጥ ከ30 እስከ 127 ሚሊ ሜትር የሚደርስ የዝናብ መጠን በተለያዩ ሀገሪቱ አካባቢዎች መመዝገቡን ነው የኢንስቲትዩቱ ዋና ዳይሬክተር አቶ ፈጠነ ተሾመ ያነሱት። ይህ ደግሞ ካለፈው በጀት ዓመት ጋር ሲነጻጸር የዝናብ መጠኑ ጭማሪ እንደነበረው አንስቷል። ይህ ደግሞ አጠቃላይ በተለይም ለግብርናው ዘርፍ ከፍተኛ አስተዋጽኦ እንደነበረው ነው የገለጹት። ከዛ ባሻገርም በሚቀጥሉት 2 የክረምት ወራት ማለትም በነሐሴና መስከረም ወራትም ይህ የዝናብ መጠን ተጠናክረው እንደሚቀጥልና በተለያዩ ሀገሪቱ አካባቢዎች ማለትም ክረምት ዋነኛ የዝናብ ምንጫቸው የሆኑ አካባቢዎች የሚያገኙ ዝናብ ተጠናክረው እንደሚቀጥል ከመደበኛ በላይ የሆነ ዝናብ እንደሚያገኙ ኢንስቲትዩቱ አስታውቃል። ይህ ደግሞ አጠቃላይ የተለያዩ ዘርፈ ብዙ ጠቀሜታዎች እንዳሉት ያነሱት ዋና ዳይሬክተሩ በተለይም ደግሞ የግብርና ዘርፉ ለማጠናከር በተለይም የመኸር ዘርፍ ላይ ያለውን የግብርና እንቅስቃሴ ለማጠናከር ሰብሎችን ይበልጥ እንዲዘሩ ለማድረግና የተዘሩ ሰብሎችን ደግሞ እርጥበታማ የሆነ አፈር እንዲያገኙ በማድረግ ረገድ ይህ ወቅት ከፍተኛ አስተዋጽኦ እንዳለው አንስተዋል። ከዛ ባሻገርም ደግሞ በተለይም የተለያዩ ግድቦች ውሃ እንዲይዙና ውሃ እንዲያቆሩ ለማድረግ ይህ የዝናብ መጠን መመዝገቡና በቀጣይም ስለሚመዘገብ ከፍተኛ አስተዋጽኦ እንዳለው አንስተዋል። ከዛ ባሻገርም እንደሚታወቀው ኢትዮጵያ በአረንጓዴ አሻራ ላይ ሰፋፊ ስራዎችን በዚሁ በክረምት እያከናወነች ትገኛለች። ታዲያ ይህ የክረምት ዝናብ መጠን መመዝገቡ አጠቃላይ የአረንጓዴ አሻራውን ይበልጥ ለማጠናከርና ለመደገፍ የበኩሉ ሚና እንደሚጫወት አንስተዋል። እንዲሁም ደግሞ የገጸ ምድርና የከርሰ ምድር ውሃ ይበልጥ ለማጠናከርና ለማብዛትም ይህ የክረምት ወቅት ከፍተኛ አስተዋጽኦ እየተጫወተ እንደሚገኝ ነው ያነሱት። ታዲያ በሚቀጥሉት ቀናትም የሚኖረው የዝናብ መጠን ተጠናክረው እንደሚቀጥል ነው ኢንስቲትዩቱ ያስታወቀው። በተለይም ደግሞ የዝናብ መጠኑ በሚቀጥሉት ጊዜያትም በደቡብ ምዕራብ፣ በምዕራብ፣ በመካከለኛውና በሰሜን ምዕራብ የሀገሪቱ አካባቢዎች የዝናብ መጠኑ ቀስ ያለ እንደሚቆይና ቀስ ብሎ እንደሚወጣ ነው እንግዲህ የኢንስቲትዩቱ ዋና ዳይሬክተር አቶ ፈጠነ ተሾመ ያነሱት። ታዲያ ማህበረሰቡ በቀጣይም ጥንቃቄ ሊያደርጉባቸው ይገባል ያሏቸው ሀሳቦች አሉ። ካነሷቸው ሀሳቦች መካከልም በተለይም ደግሞ የመሬት መንሸራተት፣ የአፈር መሸርሸር እንዲሁም የተለያዩ አደጋዎች ሊያጋልጡ ሊፈጠሩ እንደሚችሉ አንስተዋል። ከዛ ባሻገርም ደግሞ በተለይም ዝናብ አጠር በሆኑ አካባቢዎች ላይ ወይም ደግሞ ለጎርፍ ተገላጭ በሆኑ አካባቢዎች ላይ የጎርፍ አደጋ ሊከሰት ስለሚችል ማህበረሰቡ ጥንቃቄ ሊያደርግ እንደሚገባ አንስተዋል። ከዛ ባሻገርም ኢንስቲትዩቱ የሚሰጠውን አጠቃላይ ትንበያ መሰረት በማድረግ የተለያዩ ማህበረሰቦች ክትትል ሊያደርጉና አጠቃላይ ሁኔታቸውም ደግሞ እንቅስቃሴያቸውን ከኢንስቲትዩቱ ጋር የሚወጡ ትንበያዎችና መመሪያዎችን ሊተገብሩ እንደሚገባ አንስተዋል። አጠቃላይ ግን ለሚቀጥሉት 2 ወራት የሚኖረው የዝናብ መጠንም በተለያዩ የሀገሪቱ አካባቢዎች ከመደበኛ በላይ የዝናብ መጠን እንደሚኖር ተጠቅሰዋል። አባዲ ስለ መረጃዎቹ እናመሰግናለን። መልካም ጊዜ። አሁንም እንቀጥላለን። ከባልደረቦቻችን ተጨማሪ ሀሳቦችን መጋራታችንን